ምን አይነት ቅማላም የሆነ ግን በደብደናል። ሳንቼዝ ደግሞ ውሻ ነሽ ለኛ ሲሆን ተቀይቶባቸው ማሸነፍ ነበር ነው ውርደት። በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት ጀማው አልወጣልኝ። ምን ያ ጨዋታ ተለጥልጠን የተሸነፍነው ጀማው ተለጥልጠን የተሸነፍነው እንዴ! ይሄ ጨዋታ ላይ ማለት ነው ነጥብ አገኘን ብዬ ማሰብ በጣም ይከብደኛል ጀማው፣ በጣም ማለት ነው። አንተ ምን ሆኖ ነው ዛሬ ማስኩራ? እናንተ ምን ሆኖ ነው እንዴ? እንዴት ነው ፓስ ማድረግ የሚያቅተው? ፓስ ማድረግ ያቅቷል ጀማው። ፓስ እንዴ! ጋብሪኤል ማጋሌሽ እና ሳሊባ በጣም ልዩነት ያላቸው ተጫዋቾች ናቸው ጀማው። ማለት ማንም ሊተካቸው የማይችል ተጫዋቾች እንደሆኑ ነው በቃ ዛሬ ያረጋገጥኩት። ማንም ማለት ነው። በእርግጥ አርቴታ እነዚህን ሁለት ልጆች አጣምሮ ለአንድም ጊዜ ምናምን አልሞከራቸውም። በእርግጥ አርቴታ እነዚህን ልጆች አጣምሮ ብዙ ጊዜ አልሞከራቸውም። ቢሆንም ግን አረ ሳሊባ እና ማጋሌሽ ጀማው የአየር ኳስ አንድ አንጠቀምም። አንድ የምድር ውስጥ ተውት እንደዛ ግጥቅጥ ብለው እየተከላከሉ። ለማንኛውም ግን ቸልሲ ዛሬ ላሳየው ብቃት ሚገር አይላንድ ያንጠለጠልንበት ፍሬያችን ፍሬ አፈራ ጀማው። ይኸው ቼላው ለወያለው የማርያም መንገድ ሰጥቶ ለቀቀው። በቃ እኔ እኮ ቼላው እያሉ ለንደን ውስጥ ሌላ ወያለ መምት ይፈጥሩ። ለምንድን ነው ለንደንን የምታዋርዷት ነው? እርሶ እያሉ እንዴት እኔ ከወያላ በሻሸቅ አጣጥርኩም ብለው ትልቅ ሰው ሲያወራ ጣልቃ ይግባኝ ነው? ኧረ ቼላው ለአላህ ብዬ ወዶታለሁ። እሺ አንድ እኩል ወጣን። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ አቅለ መናገር ማለት ነው። ስለ ብዙ አደረኩኝ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም እና በቃ አቅለ መናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ለንደን ኩራት መሆናችሁን አስመስከራችኋል። ጀግኖች ትችላላችሁ። በቀይ ካርድ በጎዶሎ ማለት ነው እቃቃ ነው አርሰናል ላይ የተጫወተው። እድለኛ ሆነው ያቺን ኳስ ማለት ነው ሜሪኖ እድለኛ ሆኖ አገባላቸው እንጂ በቃ ቼልሲ ከዚህ በላይ ይገባው ነበረ። ኢቭን ቀይ ካርድ ፈርስት ሃፍ ባይወጣባቸው ኖሮ ማለት ነው ሞሴስ ካይሴዶ በቀይ ካርድ ባይወጣ ኖሮ የተለየ ነገር እናይ ነበረ። ኤንዞ ማሬስካ ራሱ የዛሬው ጌም ላይ ትንሽ ስህተት የሰራ ይመስለኛል። ስቲቫው ለምን እንደወጣ አላቅም። ብቻ ግን ጌም ቼንጀር ነበረች። ብቻ ይመቸው። ቼሎ ይችላል። ለቼሎ አጨብጭበናል። አርሰናል ዋንጫውን እመነኛ አበለው በአመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት። ተቃጠልኩኝ። እግዚአብሔርን ነው የምላችሁ። ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቀያሪዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል። ጋይስ ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ቼልሲዎች ግን ማለት ነው አህዮች። ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ! ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው ችለህ ራሱ ማለት ነው። ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም አልክ ምንም ለንደን ቀይ ናት። ምንም አታመጣም። አለቅ እስቃለሁ እንዴ! ምን አይነት የሞተ ጨዋታ ነው የተጫወትነው ዛሬ? ምን የሚሉ ጨዋታ ነው? ምን አይነት የሚያስጠላ ቅርፍፍፍ ያለ ጨዋታ ማለት ነው። ጭራሽ በቀይ ወጣው ከኛ እኮ ነው የሚመስለው። ኧረ በአላህ እንዴት ቲም መሀል ላይ ቢያንስ ልጁ እንኳን ቀይ ከወጣላችሁ በኋላ መሀል ኳስ ኮንትሮል አድርገው በስነ ስርዓቱ ባግባባቸው ይጠልዛል። ኧረ እኔ መጨረሻ በቃ ሙትት ያለ በዚህ ሲዝን እንደዚህ አይነት አርሰናል ላይ ይቻላል። በቃ መጨረሻ ማለት ነው
እሺ 11 ለ11 ቢሆንም ካይሴዶ ባይወጣ ምን ሊወጣቸው ነበር? በጣም ዘግናኝ በቃ ከደክላን ራይስ ውጭ አይ ቲንክ ከዛ ውጭ ማን ነው ሞስኬራ ነው። ሌሎች ምንም አንድ እንኳን ብቻ በጣም የሚያስጠላ ጨዋታ ነው ያየነው። የምር በቃ ይሄ ፋሚሊ ዛሬ አርፍጄ ነው የመጣሁት። ያው አራዳ ኤፍኤም ላይ ኳስ እያስተላለፍ ነበር። ቸልሲ ከአርሰናል ጨዋታ በነበረበት እሱን እያስተላለፍኩ ነበር። ለዛ ነው የዘገየሁት እና ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ዛሬ ቸልሲ ነጥብ ጥሏል ማለት ይቻላል ብዬ አስባለሁ። ያው በቀይ ቢወጣበትም ውጤቱን ሲፈልግ የነበረው ሲያጠቃ የነበረው ቸልሲ ነው የነበረው። ያው ብዙ የሚያስቆጩ ኳሶችን በእርግጥ አልሳትም ምናምን አልተጫወተም፣ ግን በቀይ የወጣበት አርሰናል ነበር የሚመስለው። አርሰናል ዋንጫ ለማንሳት ያለበት ግዴታ ያለበት ቡድን ነው። ልክ እንደ ኢንዞ ማሬስካ ቸልሲ ይልቅ አርሰናል ነው እና ግዴታ ያለበት በእያንዳንዱ ጨዋታ ማሸነፍ አለበት። በእያንዳንዱ ጨዋታ ደግሞ የሚከተሉትን የሚፎካከሩትን ክለቦች ማሸነፍ አለበት። አሁን ሶስቱንም አግኝቷል፣ ሶስቱንም አላሸነፍም። በአንዱ ተሸንፏል፣ ሁለቱን ነጥብ ጣለበት እና እኔ ዛሬ በቀይም ቢወጣበት ቸልሲ ያው በቀይ ወጥቶበት እኮ አንድ ነጥብ እኮ ማግኘት ትልቅ ነገር፣ ግን ነጥብ ጥሏል ማለት ይቻላል ብዬ ነው የማስበው ነው ለቸልሲ። አርቴታ ይሄ ነጥብ በጣም በኋላ ለዋንጫው ላይ ዋጋ ያስከፍለው ይችላል። በእርግጥ ምክንያት አለው አርሰናል አሁን እንደዚህ ለሆነበት ምክንያቶች አሉት፣ ጉዳቶች አሉ፣ ምን አሉ፣ ግን ይሄን መጠቀም ነበረበት። እኔ የአርሰናል ደጋፊዎች ዛሬ ሴሌብሬት ታደርጋለህ ወይም የሆነ ትደሰታላችሁ ብዬ አላስብም በአቻው፣ ግን ፉክክሩ ተፎካካሪ ስለሆነ ይሄን ማሸነፍ ነበረበት ብዬ አስባለሁ። የቸልሲ ደጋፊዎች ግን በካሴዶ ትደበራላችሁ ብዬ አስባለሁ። ግን ካፒቴናችሁ ስላላችሁ ኩራት ሊሰማችሁ ይገባል ብዬ አስባለሁ። የሚገርም ካፒቴን ያላችሁ እውነት አፋችሁ ሞልታችሁ በየሄዳችሁበት የኛ ካፒቴን እኮ ጀምስ ነው ብላችሁ ብታወሩ እውነት በቃ በኩራት ማውራት አለባችሁ ብዬ ነው የማስበው። የቸልሲ ደጋፊዎች ካሴዶ ግን ዛሬ ዋጋ አስከፍሏችኋል። ግን አንድ ነጥብ ማግኘት ከሊጉ መሪ ያን ያህል የከፋ አይደለም። ግን ቸልሲ ነጥብ ጥሏል ብዬ ነው የማስበው። እስቲ እናንተ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ወያሊት ፈርስት ሃፍ በቀይ ካርድ ሞይሴስ ካይሴዶን የመሰለ ሙሉ ቲም ወጥቶብን ይሄን ያልከፈተንኩሽ ማለት ነው። ይሄኔ በዚህ ውጤትም ትጨፍሩ ይሆናል ማለት ነው። ስታንፎርድ ብሪጅ ነው፣ ማንም መጥቶ አይፈነጭም። በ9 አይደለም በ8 ተጫዋች ብንጫወት አትፈትነኝም ማለት ነው። ብሉ ኢዝ ዘ ከለር ከተጫዋቾቹ ከሙሉ ስኳዱ በአጠቃላይ ልዩ የሆነ ተጋድሎን ተመልክቻለሁ። ቼልሲ ዛሬ ይለይ ነበር ማለት ነው። የደረጃ ሰንጠረዡን የሚመላውን አርሰናል አይደለም የተመለከትኩት ሜዳ ውስጥ። ብሉ ኢዝ ዘ ከለር እንችላለን። በ9 ተጫዋች ይህን ያህል ካለፋናቸው ሙሉ ብንሆን ኖሮ ምናረጋቸውን እናሳያቸው ነበር። ይሄ ስታንፎርድ ብሪጅ ነው፣ መታዘልበትም ማለት ነው። ይመቸን ብሉስ ፋሚሊ። እንዳሸነፍን ነው ይህንን ጨዋታ የምቆጥረው።